ስለምትወጁ ልጅ ነው እያወራሽኝ ያለሽው። ናይ ፀሐይ ከሰው ተደብቀሽ ወዴት ለማለት በጂ ናይ ፀሐይ አንቺማ መገለጥ። ጥያቄ መጠየቅ እችላለሁ? ይቻላል። ሰዎች ለምን የሚቀየሩት? ምናልባት የተሻለ ሰው ህይወታቸው ውስጥ ገብቶ ሊሆን ይችላል። እሱ ግን ካንቺ የተሻለ ሴት እየፈለኩ አይደለም። አንቺ ለኔ ልዩ ሴት ነሽ ይለኝ ነበር። ስለምትወጁ ልጅ ነው እያወራሽኝ ያለሽው? አዎ። ታዲያ ቃሉ እንዴት ተለወጠ? ሁለታችሁም ስታዩ በጣም ደስተኞች ነበራችሁ። እንደዛ ነበር። ታዲያ ምን ተፈጠረ? በትንሽ ነገር ተጣላን። ከዚያስ? 2-3 ቀን አላወራንም። ከዚያማ 3 ቀን በኋላ ደወልኩለትና ብሎክ አድርጎኛል። ደግመሽ ሞክሪለት። ሞከርኩ። በሌላ ሰው ስልክም መደወል ሞከርኩ። ከዛ ነገ አወራሻለሁ አለኝ። ከዛ ደወለ? አዎ ደወለ። ከሌላ ሴት ጋር ተጀመረና አብሮኝ መሆን እንደማይችል ነገረኝ። አዝናለሁ። አንድ ሰው በ3 ቀን ውስጥ እንዴት አዲስ ሰው ወደ ህይወቱ ማስገባት እንደሚችል እያሰብኩ እኮ ነው። መጀመሪያም ህይወቱ ውስጥ ነበረች። አንቺ ለመራቅ ምክንያት ነበር ይፈልግ። ከዛ ወደሚፈልጋት ልጅ ሄደ። ተጠብቅሻለሁ ፀሐይ ያንቺ ቀን እስኪደርስ እምቁንግላቲ ወጥተሽ ጨለማን በብርሃን ተክተሽ አጫውቺኝ በይኝ ዳስ ለመርሽኝ በኩርፊያ ጭጋጋታል